ሰላም ሰላም እንዴት ናችሁ? ይህ እውነታ ሚዲያ በየሳምንቱ ማክሰኞ ከሰዓት የሚቀርብላችሁ የሃይማኖትና የፍልስፍና አስተምሮቶችን ወይ ደግሞ ምልከታዎችን ወይ ደግሞ እይታዎችን የማስተላለፍበት ሚዲያ ነው። ሚዲያውን ሰብስክራይብ በማድረግ ጀምሩ። ዛሬ እንደተለመደው እንግዲህ እንደ ተናገርኩት የመጽሐፍ ቅዱስ ታሪኮች ከመጽሐፍ ቅዱስ በፊት የነበሩ ታሪኮች ከነዛ አፈ ታሪኮች ጋር እንዴት እንደተመሳሰለ እና እነዚህ መጽሐፍ ቅዱስ ላይ ያሉ አፈ ታሪኮች ደግሞ ከአፈ ታሪክ የተለየ እንዳልሆኑ ፕላስ ደግሞ ከልብ ወለድ ድርሳን ምንም ልዩነት እንደሌለ መጽሐፍ ቅዱስ የሚያሳይ የመጀመሪያው ክፍል ነው። ቀጥለናል። እንግዲህ ዛሬ እስቲ የአዳም እና የሔዋን እንዲሁም የአብርሃም ታሪክ እንዲሁም ደግሞ የሙሴን ታሪክ እናየዋለን። ይህ ብቻ ሳይሆን ቀጣይ እና ኢየሱስ ከእናቱ የድንግል ማርያም የ12 ሐዋርያት እንዲሁም የሥላሴ አስተምሮ ከመጽሐፍ ቅዱስ በፊት የነበሩ አፈ ታሪኮች ከዛ እንዴት እንደመጡ ሰፋ ባለ መልኩ እናያለን ማለት ነው። ዛሬ የአዳምና ሔዋን ታሪክ የመጀመሪያዎቹ ሰዎች አፈጣጠር፣ የገነት ሕይወት፣ የእባብ መታላል እና ከገነት መባረር በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ኦሪት ዘፍጥረት ከመመዝገቡ ቀድሞ በነበሩ የጥንታዊ ሜሶፖታሚያ ስልጣኔዎች፣ ታሪኮች፣ አፈታሪኮች፣ ኤፒኮች ውስጥ ተመሳሳይ ጭብጦችን እናገኛለን። እነዚህ ዋና ዋና የጥንት አፈታሪኮች እና ከመጽሐፍ ቅዱሱ የአዳምና ሔዋን ታሪክ ጋር ያላቸው ተመሳሳይነት በዝርዝር እንመለከታለን። የመጀመሪያው የኤንኪ እና ኤንሊል አፈታሪክ ነው። እንግዲህ ይሄ ቅድም ነገርኳችሁ በሜሶፖታሚያ የሚገኝ አፈታሪክ ነው። ኒንሃርሳግ ዲልሙን ወይ ደግሞ ኤንክ ኤንድ ኒንሃርሳግ ኦር ዲልሙን ብለው ይጠሩታል እነሱ። ይህ የሱሜሪያውያን ወይ ደግሞ የሜሶፖታሚያውያን ጥንታዊ አፈታሪክ ዲልሙን ስለተባለች ምድር ናት። ድልሙን ነው የምትባለው የምድሪቷ ስም። የድልሙን ባህሪ ድልሙን ማለት በሽታ፣ እርጅና፣ ሞትና ስቃይ የሌለበት ላይክ እንደማን ነው እንደ ገነት ማለት ነው። እንስሳት እርስ በርስ የማይበላሉበት ንጹህና ቅድስት ምድር ናት። ይህ ስፍራ ከመጽሐፍ ቅዱስ የኤደን ገነት ጋር በይዘት እጅግ ይመሳሰላል። መሳሰላም ሳይሆን አንድ ነው። ከዚህ ነው እንግዲህ ከድልሙን ነው ወደ ገነት ብሎ ያመጡት። ሌላው ደግሞ የእናት አምላክ እና የጎን አጥንት እንግዲህ ሔዋን ከአዳም ጎን አጥንት እንደተነሳች ወይ ደግሞ እንደተሰራች ነው እንግዲህ መጽሐፉ የሚያስቀምጠው። በአፈታሪኩ ውስጥ የጥበብ አምላክ የሆነው ኤንኪ በደንብ አዳምጡኝ። እንግዲህ የአኗኪ ታሪክ ሌላ ጊዜ በደንብ በሰፊው እናወራበታለን። የኤንኪ የተከለከለ እጽዋትን ይበላል። ኤንኪ ላይክ ማን ነው አዳም አትብላ የተባለውን እጽዋት በላ አይደለም። ላይክ እንደዛ ኤንኪ የጥበብ አምላክ ነው፣ ግን የተከለከለ እጽዋትን ይበላል። በዚህ ምክንያት ይታመማል። የህመም ስቃዩን ለማስታገዝ የእናት አምላክ የነበረችው ማናት? ኒንሁርሳግ ትባላለች። ኒንሁርሳግ የተለያዩ አማልክትን ፈጠረች በዛ ምክንያት ማለት ነው። የሔዋንና የኒንቲን ተመሳስሎ እንግዲህ የኤንኪ የጎን አጥንት ሪብ ለማከም ኒንቲ የተባለች አማልክት ተፈጠረች። በሱሜሪያ ቋንቋ ኒንቲ ማለት የጎን አጥንት እመቤት ማለት ነው። እንግዲህ ከጎን አጥንት ተፈጠረች አይደለም ሔዋን ከኔ ተገኘች ብሎ አይደለም ሔዋን ያላት ላኪን እንደዛ ኒንቲ ማለት የጎን አጥንት እመቤት ማለት ሲሆን በሌላ ትርጉም ደግሞ ሕይወትን የምትሰጥ እመቤት ማለት ነው። በመጽሐፍ ቅዱስ ሔዋን ከአዳም ጎን አጥንት መፈጠሯ እና ስሟም የሕያዋን ሁሉ እናት መባሉ የዚህ ቃል ቀጥታ ግንኙነት አለው ማለት ነው። ከዚህ እንደተተረጎመው ደግሞ ከዚህ እንደተወሰደ የሚያሳይ ነው እንግዲህ ይሄ ቀጥታ ማለት ነው። በቀጥታ ከዚህ ጋር ከሔዋን ታሪክ ያገናኛል። ሌላ ደግሞ የኢኑማ ኤሊሽ አፈታሪክ ነው። ኢኑማ ኤሊሽ የባቢሎናውያን የሥነ ፍጥረት አፈታሪክ የሆነው ኢኑማ ኤሊሽ ሰዎች እንዴትና ለምን እንደተፈጠሩ ያብራራል። ሰው ከጭቃ እና ከአፈር ወይ ደግሞ ከጭቃ ወይ ከአፈር እንደተፈጠረ ያሳያል። ይሄ አፈታሪክ የኢኑማ ኤሊሽ ማለት ነው። በአፈታሪኩ ውስጥ ታናናሾቹ አማልክት በመስራታቸው መጉረምረም ሲጀምሩ
ስራ ነው የሚሰሩ። ታናናሾች አምላክ የሚባል አለ፣ የበላይ አምላክ የሚባል አለ። ዋናው አምላክ መርዱክ የሚባል የተገደለውን አመፀኛ አምላክ ኪንጉ ደም ከምድር ጭቃ ጋር በመቀላቀል ሰውን ፈጠረ ብሎ ያምናሉ። አንድ አምላክ ገደለ። ይሄ አመፀኛ አምላክ ኪንጉ የሚባለውን ገደለ። ይሄ ዋናው መርዱክ የሚባል ማለት ነው። ከዛ የሱን ደም ከጭቃ ጋር በመቀላቀል ሰውን ፈጠረ ብሎ ያምናሉ። የፍጥረት ዓላማ ደግሞ በኢኑማ ኤልሺ ሰው የተፈጠረው ለአማልክት ማገልገል ነው። እንግዲህ ለምንድን ነው ሰው የተፈጠረው ብላችሁ አሁን ክርስትና እንቲው ደግሞ የአብርሃም ሪሊጅን ስል ባይዘው አይሁድም ክርስትና እስልምናም ጭምር ነው እና ለእግዚአብሔር አምላክን ለማመስገን ነው ብለው ነው የሚመልሱት አይደለም። አምላክን ለማመስገን ለማገልገል ነው፣ ስራቸውን ለመስራት ሲሆን በፍጥረት ደግሞ ሰው ከአፈር ተበጅቶ ገነት እንዲጠብቅና እንዲንከባከብ መደረጉ ተመሳሳይ የስነ አፈር አፈጣጠር ጭብጥን ያሳያል ማለት ነው። ሌላ በጣም ትልቁ እንግዲህ ይሄ ነገር እንደው ሌላ ጊዜ በሰፊው እናወራበት የጊልጋሜሽ ኤፕክ ይባላል። ዘ ኤፕ ኦፍ ጊልጋሜሽ። የጊልጋሜሽ ታሪክ በዓለም ላይ ከተጻፉ እጅግ ጥንታዊ የስነ ጽሑፍ ስራዎች አንዱ ሲሆን ከአዳምና ሔዋን ታሪክ ጋር በቀጥተኛ የሚያመሳስል ታሪክ ነው። ተመሳሳይ ያላችሁ ሁለት ዋና ዋና ክፍሎችን ይዟል። የመጀመሪያ የኢንዱኪ ወይ ደግሞ ኢንዲኩ ነው። ኤንኪዱ ይቅርታ። ኤንኪዱና የሻምሃት ታሪክ ነው። ኤንኪዱና ሻምሃት የተፈጥሮ ሰው ነው። ኤንኪዱ የተባለው ሰው ከአፈር ተፈጥሮ በዱር እንስሳት መካከል ያለ ልብስ የሚኖር ከተፈጥሮ ጋር ተስማምቶ የሚኖር የዱር ሰው ነበር። ልክ አዳም በገነት ከእንስሳት ጋር እንደሚኖር ማለት ነው። አሰው በደንብ እዚህ ጋር እንዴት ነው ጊልጋሜሽ በለው ቀጥታ በዚህ መጽሐፍ ቅዱስ ቀጥታ በዚህ ከጊልጋሜሽ ነው የወሰደው ታሪኩን እና ምንድነው ይሄ ከአፈር ነው የተፈጠረው። ምንም አይነት ልብስ የለውም። ከተፈጥሮ ጋር ተስማምቶ የሚኖር በሴት ምክንያት አእምሮ ማወቅና መለየት ነው። ይሄ ደግሞ ሻምሃት የተባለች ሴት ወደ ኤንኪዱ ተላከች። ኤንኪዱ እንግዲህ አዳም እንደማለት ነው። እቺን ደግሞ እንደ ሴት እንግዲህ ተላከች። ከእሷ ጋር ጊዜ ካሳለፈ በኋላ ኤንኪዱ እንደ ድሮ ከእንስሳት ጋር መኖር አልቻለም። እንስሳቱ ሸሹት። ነገር ግን አእምሮ በራ፣ እንደ አምላክ ሆነ፣ ጥበብንም አወቀ። በደንብ እዚህ ጋር ያዙልኝ። እንግዲህ አሁን ለምሳሌ አዳም ከእንስሳት እንደሱ ያለ አላገኘም ይላል። ስም አወጣላቸው። ከዛ እንደሱ ያለውን አላገኘም፣ ብቸኝነት ተሰማው አይደለም። ከሻምሃት ጋር ሲያሳልፍ ተለይታው ስትሄድ ምንድነው ብቸኝነት ተሰማው። ግን እውቀት አወቀ፣ ጥበበኛ ሆነ፣ እንደ አምላክ ከኛ እንዳንዱ ሆኗል አይደለም ያለ መጽሐፍ ቅዱስ ነው። ሎክ ኢት ጋይስ በደንብ እንግዲህ ከዛ ኤንኪዱ እውቀት ካገኘ በኋላ ሴቷ ሻምሃት ልብስ አለበሰችው፣ ወደ ከተማም ወሰደችው። ይህ ታሪክ አዳምና ሔዋን የተከለከለውን ፍሬ በልቶ አይናቸው ከተከፈቱ እና እውቀት ካገኙ በኋላ መልበሳቸውና ከገነት መውጣታቸው ጋር እንግዲህ ተመሳሳይ ነው ማለት ነው። ጫካ ነበረ፣ ምን ሆነ? ልብስ ለብሶ ወደ ከተማ ገባ። እዚህ ላይ ኤንኪዱ ከሻምሃት ጋር ያ ገነት ነበረ። ከገነት ወጥቶ የት ገባ? ወደ ምድር መጣ። ሌላው ደግሞ በጊልጋሜሽ ታሪክ መጨረሻ ላይ ጊልጋሜሽ የዘላለም ሕይወትን እርጅናን የሚሰጥ አንድ ልዩ ተክል ከባህር ሳር ያገኛል ጊልጋሜሽ። ነገር ግን ጊልጋሜሽ እጹን አስቀምጦ ውሃ ውስጥ በሚጠጣበት ጊዜ አንድ እባብ መጥቶ እጹን ሰርቆ ይበላዋል። እባቡም እጹን እንደበላ ወዲያው ቆዳው አውልቆ ይታደሳል ይላል በመጽሐፍ ቅዱስ። እባብ አዳምና ሔዋን የዘላለም ሕይወት ከሚሰጠው የሕይወት ዛፍ እንዳይበሉ ምክንያት መሆኑ እና ሰውን ከሕይወት ዛፍ ማራቁ ተመሳሳይ ምሳሌያዊ ነው እንግዲህ እዚህ ጋር ካለው ጋር ማለት ነው። ሌላው በጣም የሚገርመኝ ከስም እንኳን ሳይቀር ቀጥታ የሚገናኙ ደግሞ የአዳፓ ነው። አዳፓ ፈታሪክ ሚቾፍ አዳፓ። ይሄ አዳፓ ቃሉ ራሱ አዳም የሚለው ቃል ራሱ ከዚህ ነው የተገኘው ቃል በቃል። ይሄ እንግዲህ የኤሪዱ ከተማ ፈታሪክ ነው። ኤሪዱ አፈታሪክ ስለ አዳፓ የተባለ የመጀመሪያ ጥበበኛ ሰው ይተረካል። አዳፓ የሚለው ስም አዳም ከሚለው ቃል ጋር የቋንቋ ዝምድና እንዳለው ይነገራል። አዳፓ እና የመላእክት እውቀት። አዳፓ የአምላክ የኤንኪ ፍጡር ሲሆን ትልቅ ጥበብና እውቀት ተሰጥቶት ነበር። ነገር ግን የዘላለም ሕይወት የማይሞትነት አልተሰጠውም፣ እንዳይሞት አልተደረገም። እውቀት ተሰጥቶት ነበረ፣ ግን የዘላለም ሕይወት አልተሰጠውም። የተከለከለው ምግብ ነበረው አዳፓ እንዳይበላ። አዳፓ ወደ ሰማይ አምላክ ወደ አኑን
ዘንድ በሄደ ጊዜ አኑ የህይወት ምግብና የህይወት ውሃ አቀረበለት። ነገር ግን ኤንኪ አስቀድሞ የቀረበልህን ምግብ አትብላ፣ ሞትን ያመጣብሃል። ላይክ እዛ ላይ ምንድነው ያለው? እዚህ ጋር ነው እንግዲህ ትልቁ ኤንኩና አኑ ባይዘው። ይሄንን ሰፋ ባለ መልኩ ሌላ ጊዜ እናወራበታለን እንዳልኳችሁ። ኤኑና አኑና ኤንኪ በጣም ላይክ ይሄ የሰይጣንና የአምላክ አይነት እሳቤ ነው። አሁን ሰይጣን እንግዲህ አምላክ መጥቶ ምን አለ? ከዚህ የበላ ቀን ሞትን ትሞታለህ ያለው አይደለ? እንትና ሰይጣን ደግሞ አይ አትሞትም ነው አይደለም። ሶ አኑ እዚህ ጋር ብላ ነው ማለት ከህይወት ውሃም ጠጣ ከህይወት ምግብም ብላ ብሎ አቀረበለት። ኤንኪ እንዳትበላ ነው አታሎት ስለነበረ አዳፓ የቀረበት ህይወት ምግብ እምቢ አለ። የዘላለም ህይወትን ማጣት አዳፓ ምግቡ ባለመብላቱ ምክንያት ለሰው ልጅ ሁሉ የታሰበው የዘላለም ህይወት የማግኘት እድል አጣው። የሰው ልጅ ለሞትና ለበሽታ ተዳረገ። ሶ እዚህ ጋር እስቲ ምን ልዩነት አለው? አሁን እዚህ ታሪክ እዚህ ጋር ምንም አይነት የእንትን ልዩነት የለውም። የታሪክ ልዩነት የለውም። ቀጥታ እንግዲህ አብዛኛው እንግዲህ እንደውም ይሄ ሜሶፖታሚያ ታሪክ ላይ እንደነገርኳችሁ የአኑናኪ እሳቤ ነው። መጽሐፍ ቅዱስ ሲጀመር የአኑናኪን እሳቤ ነው የያዘው። አኑናኪ እሳቤ ይዞት ግን ምን አደረገ? እያንዳንዱን እንትኖቹን ነው ይሄ ካራክተሮቹን ነው የቀየረው። የአኑን ካራክተር፣ የኢንኪን ካራክተር እነዚህ ነው የቀየረው። የአዳፓ ስም ብቻ ነው ኦልሬዲ ስም ብቻ ነው የቀየረው። አዳፓ የሚለው ቀጥታ አዳም የሚለው ከአዳፓ አዳፓ የሚለው ከአዳም ጋር ማለት ነው። ሶ ግን እዚህ ጋር አኑና የኢንክን ካራክተር ቀጥታ ቀይሮ ነው ያመጣው። ሌላው ምንም የቀየረ ነገር የለም። ባይዘው ሶ ያ ማለት ምንድነው? አሁን ከጎን የሴት ከጎን የመፈጠሯ የቺኒንቲ የጎን አጥንት ከዛ መፈጠሯ ፕላስ ደግሞ እውቀት ማግኘት እንኬዱ በሴቶ በሸምሃት ምክንያት እውቀት እንዳገኘ ወይ ደግሞ ጥበብን እንዳገኘ ልብስ እንደለበሰ ከዛ በኋላ ያ እባብ ደግሞ የግልገሜሽ የህይወት ዕፅ በልቶ ሰርቆ መብላቱን የሚያሳይ ምግብ እንትኑን የህይወት ምግብ ሳይበላ ደግሞ ያለፈው እንትና አዳፓ ደግሞ የቀረበለትን እንዳትበላ ተብሎ ሳይበላ ማሳለፍ ጀስት ቀጥታ ተመሳሳይ አፈ ታሪኮች ናቸው። እነዚህ እንግዲህ የኤንሸንት ኒር ኢስት ነው የምስራቅ ህዝቦች የቅርብ ምስራቅ ማለት ነው። እና ይቀራረባሉ ደግሞ ምክንያቱም ይሄ አሁን የመጽሐፍ ቅዱስ አፈ ታሪክም እንግዲህ ከዚህ ከመካከለኛ ምስራቅ ነው። ሶ ከዚህኛው አፈ ታሪክ ጋር ቀጥታ ስለሚገናኝ ምንድነው ሙሉ በሙሉ አፈ ታሪኩን ከዚህ ነው እንትን ያሉት የገለበጡት። ሌላው የአብርሃም ታሪክ ነው። የአብርሃም ታሪክ በተለይ በኦሪት ዘፍጥረት ውስጥ የሚገኘው ከመጽሐፍ ቅዱስ ምስረታ በፊት በነበሩት የጥንታውያን ሜሶፖታሚያ የከነዓንና የሶሪያ ስልጣኖች ታሪኮች፣ ህጎች፣ አፈ ታሪኮች ጋር በርካታ ቀጥተኛና ተዘዋዋሪ የሚመሳሰል ነገሮች አሉት። አብርሃም ከተነሳበት ከካላዳውያን እና ኡር ኦፍ ዘ ካላዲያንስ እና በካራን ጀምሮ እስከ ከነዓን ባደረገው ጉዞ ውስጥ የሚታዩት ባህሎች፣ የእግዚአብሔር ፈተናዎች፣ የቃል ኪዳን ስርዓቶችና የቤተሰብ ህጎች በወቅቱ ከነበሩ ጥንታዊ ሰነዶች ላይ ተመዝግቦ ይገኛሉ። ከመጽሐፍ ቅዱስ በፊት ማለት ነው። እነዚህ ዋና ዋና ታሪካዊና አፈ ታሪካዊ ተመሳሳዮች በዝርዝር እስቲ እንመልከት። የአብርሃም የኑዚ እና የማሪ ሰነዶች ኑዚ እንደ ማሪ ታብሌትስ በያኛው ክፍለ ዘመን በኢራቅ ኑዚ እና በሶሪያ የተገኙት ናቸው። እንግዲህ በሺዎች የሚቆጠሩ የሸክላ ጽሑፎች ተገኝተዋል። ካሊፎርኒያ ካውኒፎርም ታብሌትስ የሚባለው ከመጽሐፍ ቅዱስ በፊት በነበረው የነሐስ ዘመን እንደ ብሮንዝ ኤጅ የነበሩት ማህበራዊና ህጋዊ ልማዶች ይብራራሉ። የአብርሃም ታሪክ ከነዚህ ልማዶች ጋር እጅግ ይመሳሰላል። መካ አምስት ባሪያዋን ለባሪያ መስጠቷ ሳራ እንግዲህ መካን በነበረው ጊዜ አጋር የተባለችው የግብፃዊት ባሪያዋ ለአብርሃም መስጠቷ ዘፍጥረት 16 ላይ ይገኛል። በኑዚ ህጎች ውስጥ በግልጽ የተፈቀደና የተለመደ ነበር። ህጉ መካን የሆነች ሚስት ለባሏ ልጅ የምትወልድላት ባሪያን በመስጠት እንዳለባትና የተወለደም ልጅ የቤተሰብ ወራሽ እንደሚሆን ይህ ህግ ነበራቸው። የአጋርና የእስማኤል መባረር አብርሃም እስማኤል ከተወለደ በኋላ አጋርን ለማባረር ሴሪያን ነበር ሲጨነቅ ይታያል።
ዘፍጥረት 21 ላይ በኑዚ ሕግ መሰረት አገልጋይቷ ይላል። በኑዚ ሕግ መሰረት አገልጋይቷ ልጅ ከወለደች በኋላ እውነተኛዋ ሚስት ልጅ ብትወልድ እንኳን የአገልጋይቱ ልጅ በቀላሉ ሊባረር አይችልም ነበር። አብርሃም አጋርን ያበረበት አምላክ ፍቃዱ መሆኑን ሲነግረው ብቻ ነበር አልዓዛር ወራሽ ማድረግ። አብርሃም ልጅ ሳይወልድ በፊት የቤት ወራሽ የደማስቆ አልዓዛር ነው ብሎ ነበር ዘፍጥረት 15 ላይ። በኑዝ ልማድ 15:2 ላይ በኑዝ ልማድ መሰረት ልጅ የሌላቸው ባልና ሚስቶች በእድሜያቸው የሚያስታውሷቸውን የሚቀርባቸው ውጭ ሰው በጉድፈቻ አድርገው ወራሽ ያደርጉ ነበር። ምንም አዲስ ነገር እኮ አላመጡ። የሐሙራቢ ህግጋት ኮድ ኦፍ ሐሙራቢ እና ሰነዶች የባቢሎን ንጉስ የነበረው ሐሙራቢ ከክርስቶስ ልደት በፊት እንግዲህ በ18ኛው ክፍለ ዘመን የነበረ ነው። ያወጣቸው ህጎች ከአብርሃም ዘመን ባህል ጋር ቀጥታ ይመሳሰላል። የጉድፈቻና የርስት ህግ የአብርሃም ታሪክ ውስጥ የሚታዩት የርስቶች ክፍፍል፣ የታላቅ ልጅ መብት እንግዲህ አይታችኋል። በጣም አሁን ዘፊት በደንብ ካነበባችሁ አሁን የዚህ ልጅ ይሄንን ቦታ ይሰጣል፣ ለዛ ይሄንን ቦታ ይሰጣል። የቤተሰብ መሪነት፣ ውርስ አሰራሮች ሙሉ በሙሉ በወቅቱ በሜሶፖታሚያ ውስጥ በስራ ላይ ከነበሩት የሐሙራቢ ህጎች ጋር አንድ ናቸው። ከዛ የተወሰኑ ናቸው። አፈ ታሪክ ብቻ ነው ካራክተር ብቻ ነው ተጨመረበት። ፕላስ ደግሞ አንድ አለ እንግዲህ ከብራሂማን ጋር ከሂንዱ ብራሂማን ጋር የሚመሳሰል ነገር አለ። እሱም ሌላ ጊዜ በደንብ እናይበታለን። እሱ ሌላው የይስሐቅ መስዋዕትነት ነው። የከናውያን አፈ ታሪክ የይስሐቅ መስዋዕትነት ከናና አፈ ታሪክ አብርሃም ልጁን ይስሐቅን ለመስዋዕት ማቅረቡ ዘፍጥረት 22 በወቅቱ በነበሩት የከናን እና የአጋርነት የአፈ ታሪኮች ውስጥ በነበሩ ልማዶች ጋር አንድ ናቸው። የመጀመሪያ ልጅ መስዋዕትነት በጥንታዊቷ ከነዓን አማልክት ለምሳሌ ሞሎኪን ደስ ለማሰኘት ወይም ትልቅ አደጋ ሲደቀን የመጀመሪያው ወንድ ልጅ መስዋዕት የማድረግ ቻይልድ ሳክሪፋይስ አፈታሪካዊ ሃይማኖታዊ ልማድ ነበር። ይሄ በፊትም ምንም አዲስ የጻፉ ነገር የለም። እዛው በኡጋሪነት በተገኘ ጥንታዊ ታሪክ ኤፒክ ኦፍ ኪርታ የሚባል የኪርታ ኤፒክ የንጉስ ኪርታ ልጆች በሙሉ ስለሞቱበት እና ወራሽ በማጣቱ ሲያለቅስ ኤል የተባለው የከናውያን እንግዲህ ስለ ኤል ከዚህ በፊት ነግራቸዋል አይደለም? ቲክቶክ ላይ እሱንም እሰራላቸዋል። ስለ ኤል፣ ስለ በዓል፣ ስለ ያህዌ እሰራላቸዋል በደንብ። ኤል የሚባለው አምላክ በህልም ተገልጦለት መስዋዕት እንዲያቀርብና አዲስ ሚስት አግብቶ ወራሽ ልጅ እንደሚያገኝ ይነግረዋል። ይህ ታሪክ ከአብርሃም ወራሽ አጥቶ ከማዘኑና አምላክ ተገልጦ ተስፋ ከመስጠቱ ጋር ተመሳሳይ ነው። የስነ ጽሑፍ ቅርጽ አለ። የእንትኑ ካራክተር መቀየሩ ሁኔታዎች ከመቀየሩ ውጭ ማለት ነው። የቃል ኪዳን ስርዓት ኮቨናንት ሴሬሞኒ ከአብርሃም ጋር ቃል ኪዳን ፈጽሞ ነበር አይደለም? ያው በኦሪት ዘፍጥረት 15 ላይ አብርሃም እንስሳትን በሁለት ቦታ ከፍሎ በመካከል የእሳት ነበልባል ሲያልፍ የሚያሳዩ የቃል ኪዳን ስርዓት ያገኛል። በአሦራውያንና በኬጢያውያን ዘንድ ከመጻጉዕ በፊት በነበሩ የኬጢያውያን የሜሶፖታሚያ ስምምነቶች ላይ ሁለቱ ወገኖች ወይም ንጉስና ተገዢው ቃል ኪዳን ሲገቡ እንስሳት አርደው በሁለት በኩል ይሰልፉት ነበር። ምንድን ነው ያመጡት? ቃል ኪዳን የሚያፈርሰው ወገን እንደታረዱት እንስሳት ይሁን የሚል ምሳሌያዊ መሐላ ነበር። በአብርሃም ታሪክ ውስጥ ይህ በጥንት የቅርብ ምስራቅ ይታወቅ የነበረው የቃል ኪዳን ስርዓት ቀጥታ ጥቅም ላይ ውሏል። አብርሃም ጋር የመልከዘዴቅና የኤልዮን ታሪክ አብርሃም የሳሌም ንጉስን ካህን ከሆነው ከመልከዘዴቅ ጋር ያደረገው ዘፍጥረት 14 ላይ በጥንት ከከናውያን አማልክት አፈታሪክ ውስጥ የሚገኝ ነው። ኤልዮን መልከዘዴቅ ኤልዮን ልዑል አምላክ ካህን ነበር። ባይዘ ኤልዮን በጥንታዊ የከነዓን ኡጋሪነት አማልክት ታሪክ ኡጋሪቲክ ፔንታን ውስጥ ኤል የሁሉ አምላክ አባትና የበላይ አምላክ ተብሎ ይጠራ ነበር። ሶ ኤልዮን የሚባል ላይክ እንደ መልከዘዴቅ ኤልዮን የሁሉ አምላክ ካህን ነው። ላይክ መልከዘዴቅ የእንትና የአምላክ ካህን እንደነበረ ሁሉ ማለት ነው። አብርሃም ወደ ከነዓን ሲመጣ የራሱን አምላክ ያህዌ ከዚህ ከከነዓን ከፍተኛ አምላክ ኤል ጋር በመያያዝ የሰማይ የምድር ባለቤት የሚሆን ልዑል አምላክ ኤልዮን ብሎ ሲጠራው እንመለከታለን። እንግዲህ ኤልዮን ምኑ ጋር ነው አዲስ ነገር ያመጡት? እስኪ እንደነገርኳችሁ ምኑ ጋር
መልካም ሚስት ለባሏ መስጠቷ፣ የልጅ መስዋዕትነት ፈተና፣ እንስሳትን እንትን ሰንጥቆ ቃል ኪዳን ገብቶ ማለፍ፣ ልዑል አምላክ ኤል ኤልዮን አንድ አዲስ ነገር ያመጡት ነገር የለም። ካራክተሮቹ እነዚህ እንትኑ ላይ የሚሳተፉ አፈታሪኩ ላይ የሚሳተፉ ካራክተሮች ብቻ ነው ያቀያየሩት። ሰዎቹን ብቻ ነው ሰዎቹን ስምና የአማልክቶችን ስም ብቻ ነው ቦታ የቀያየሩት። አሁን ያህዌ የሚባል ቅርብ ጊዜ የመጣ ነው እንግዲህ በመጽሐፍ ቅዱስ የተጻፈ። ከዛ በፊት ኤል ነው ራሱ መጽሐፍ ቅዱስ ላይ እኮ ኤል ይላል። እንግዲህ ሁለት አምላክ ነው ባይዘው ኤል እና ያህዌ ይለያያሉ። ኤልም ሌላ አምላክ ነው፣ ያህዌም ሌላ አምላክ ነው። ፕላስ በዓል አለ። እሱን ሰፋ ባለ እንትን እንማማርበታለን በሰፊው ስለ አኑናኪ አንስተን ማለት ነው ከአኑናኪ ጋር ፕላስ ደግሞ ከህንድ አማልክት ጋር የሚገናኝ ነገር አለ። አብርሃም የምለው ብራህማን የሚባል አምላክ ጋር፣ ሳራ የምለው ሳራትሽ የምትባል አማልክት ጋር በቀጥታ የሚገናኝ አፈ ታሪክ አለ። እሱ የአብርሃምና የሳራ ታሪክ እንጂ የለም አብርሃም ወይ ሳራ የሚባል። ሌላው እንግዲህ መጽሐፉን እንኳን ጽፏል የተባለ ሰዎችን ከእንትን አምጥቷል የሚባልለት ምንድነው? ሰዎችን እስራኤሎችን ከባህር አሻግሮ ከግብጽ ባርነት ነፃ አውጥቷል የተባለለት የሙሴ ታሪክ ነው። ሙሴ የሚባል ሰው ነበረ። ግን የሙሴ ታሪክ በተለይ ኦሪት ዘጸአት ላይ የሚገኘው ተወልዶ በወንዝ ላይ መጣሉ፣ ከግብጽ ቤተ መንግስት ማደጉ፣ ወደ ምድር በራሪክቲንግ መውጣቱና ህዝቡን መምራቱ ከመጽሐፍ ቅዱስ በፊት በነበሩ የጥንታውያን ሜሶፖታሚያ የግብጽና የቅርብ ምስራቅ ታሪኮች አፈታሪኮችና ህጎች ጋር እጅግ አስደናቂ አንድነት አለው። ከዚህ በፊት ነግሬያቸዋለሁ። አብዛኛው ባይብል ኦል ምንም አብዛኛው የሚባል ሳይሆን ሙሉ በሙሉ ከግብጽ ከሜሶፖታሚያ አፈታሪክ የተወሰዱ ናቸው። ምክንያቱም እንደምታውቁት እንግዲህ እነዚህ ተቀራራቢ ሀገራት ናቸው። የአሁኗ ኢራን፣ እስራኤልና ግብጽ ተቀራራቢ ሀገራት ናቸው። እነዚህ አፈታሪኮች እና ታሪኮች ሰነዶች መጽሐፍ ቅዱስ ከመጻፉ በመቶዎች ነው በሺዎች ከሚቆጠሩ ዓመታት በፊት በሸክላ በድንጋይ ጽሑፎች ላይ ተቀርጾ የተገኙ ናቸው። እነዚህ ዋና ዋና የጥንት አፈታሪኮች እና ከሙሴ ታሪክ ጋር ያላቸው ተመሳስለው በዝርዝር እንመልከት እስቲ። የሳርጎን አፈታሪክ ዘ ሌጀንድ ኦፍ ሳርጎን ኦፍ አካድ የሚባል ከሙሴ ታሪክ ጋር እጅግ በጣም በቀጥተኛ የሚገናኝ ታሪክ ነው። የታላቁ ሳርጎን ኦፍ ዘ ግሬት የሚባል የአፈጣጠር ታሪክ ነው። ታላቁ ሳርጎን መጽሐፍ ቅዱስ ሙሴ በክርስቶስ ልደት በፊት በ2300 ዓመት ገደማ እንግዲህ አሁን 2300 ዓመት ገደማ የሙሴ 2300 አይመራም ታውቃላችሁ፣ 1500 አካባቢ ነው። ይሄ ከኢየሱስ በፊት ከ2300 ገደማ የነበረ የሜሶፖታሚያ የአካድ እንትን ፓይተር የመሰረተ ንጉስ ነው ሲሆን ታሪኩ በ12ኛ ክፍለ ዘመን በ12ኛ ክፍለ ዘመን ገደማ የነበረ የሸክላ ጽሑፍ ላይ ተጽፎ ተገኝቷል። ሕፃኑ በቅርጫት ተደርጎ በወንዝ መጣል። የሳርጎን ታሪክ እንዲህ ይላል። እናቴ ካህን ነበረች፣ በምስጥ ጸነሰችኝ፣ ወለደችም፣ በሸምበቆ ቅርጫት ውስጥ አኑረችኝ። ቅርጫቱም በቅጥራን ፒቾ ደግሞ ቡትሜን ዘጋችው። ከዛም ወደ ወንዙ ኤፍራጥስ ጣለች ይላል። ኤፍራጥስ ወንዝ እና ሌላው ደግሞ ቅርጫቱ በወንዙ ላይ ስንሳፈፍ አኪ የተባለ የንጉሥ ውሃ ቀጂ አግኝቶ አወጣው፣ እንደራሱ ልጅ አድርጎ አሳደገው። በኋላ ሳርጎን የታላቅ መንግስት ንጉሥ እና መሪ ሆነ። የሙሴም ተጣለ፣ እናቱ ጣለችው። ከዛ እዛው የፈርዖን ልጅ ያገኘችው ዘል እናቱ እንደገና አሳደገችው፣ እዛው መሪ ሆነ። የግብጽ የኦሳይረስ እና የሆረስ አፈ ታሪክ ደግሞ ሚድ ኦፍ ኦሳይረስ እና ሆረስ ሙሴ ያደገበትና ታሪኩ የተፈጸመበት የግብጽ ምድር በመሆኑ ከግብጽ አፈ ታሪኩ ጋር በርካታ መንፈሳዊና ባህላዊ ተመሳሳይነት ይገኛሉ። በአፈ ታሪኩ መሰረት አምላኩ ኦሳይረስ ከተገደለ በኋላ ሚስቱ ኦሲስ ልጇን ሆረስን በሰሜን ግብጽ በሚገኙ የናይል ወንዝ ሸምበቆዎች፣ ሳሮች መካከል ደብቃ አሳደገችው። ዓላማዋ ከአጎቱ ከሴት ጥቃት ለመጠበቅ ነበር።
ላይክ ሙሴ በዛ ሰዓት ወንዶች ስለሚገደሉ ሙሴ እንዳይገደል በኦሳሪያስ አፈ ታሪክ የናይል ወንዝ የኦሳሪያስ ወይም ደም ወይም አንባ ተደርጎ ይታሰብ ነበር። የሙሴ ታሪክ ውስጥ የመጀመሪያ መቅሰፍት የናይል ወንዝ ወደ ደም መቀየሩ ዘጸአት 7 ላይ የግብፃውያን ጥንታዊ እምነትና ወንዙ አምላክ አድርገው የማምለክ ባህላቸው የሚገዳደር ነበር። ተመሳሳይ ነው። ሌላው የሐሙራቢ ግጋት ነው። እንግዲህ ይሄ የታወቀ ነው። ባይዞ አብዛኛው ግጋት የመጡት ከሐሙራቢ ግጋት ነው። ኮድ ኦፍ ሐሙራቢ ይባላል። ሙሴ ከእግዚአብሔር የተቀበላቸው 10ቱ ትእዛዛትና የኦሪት ሕጎች ከመጽሐፍ ቅዱስ በፊት በነበሩት የባቢሎን ንጉስ የሐሙራቢ ሕጎች ከክርስቶስ ልደት በፊት እንግዲህ በ1750 ዓመት ዓለም ገደማ ጋር በርካታ ተመሳሳይነት አላቸው። ሕጉ የሰጠበት መንገድ ሐሙራቢ በድንጋይ ላይ እንደተቀረጸው የሐሙራቢ ሕጎች የተቀበለው ሻማሽ ከተባለው የፀሐይና የፍትህ አምላክ በቀጥታ ነው። ሙሴ ሕግጋቱን 10ቱ ትእዛዛት ተቀበለው በሲና ተራራ ከእግዚአብሔር ነው። አይደለም እንዴ? ጽላት ነው አይደለም የተቀበለው ሙሴ ጽላት ተብሎ ሕግጋት የተጻፈበት የሕጉ አይነቶች አይን ስለ አይን፣ ጥርስ ስለ ጥርስ ቀጥታ የሐሙራቢ ሕግ ላይ አለ። ዘጸአት 1:24 በግልጽ ይገኛል። እንግዲህ ሐሙራቢ ሕግ ቁጥር 196 እና 200 ላይ በግልጽ ይገኛል። የሙሴ ሕግ ላይ ዘጸአት 1:24 ላይ የሌባ የነፍሰ ገዳይ የባልና ሚስት እና የንብረት ጉዳት ሕጎች አወቃቀር በሁሉም ዘንድ አንድ ናቸው። ሌላው የሲኑሄ ታሪክ ይህ የግብፅ ጥንታዊ አፈ ታሪክ ነው። በክርስቶስ ልደት በፊት በ1900 ዓመት ገደማ የተጻፈ ከሙሴ ሕይወት ሁለተኛ ክፍል ጋር ይመሳሰላል። ይሄ ደግሞ ሲኑ የተባለ የግብፅ ባለስልጣን በቤተ መንግስቱ ውስጥ ከተከሰተው የፖለቲካ ሴራ ምክንያት ሕይወቱን ለማዳን ከግብፅ ወደ ሶሪያ ወደ ከነዓን ምድር ይሸሻል። በስደት በነበረበት ምድር የአካባቢው ጎሳ መሪ ሴት ልጁን ያበድረዋል፣ ሀብትና ንብረት ያፈራዋል። ላይክ ሙሴ እዚህ ጋር መጥቶ እንትና ምስት እንዳገባው አይነት ማለት ነው። ተመሳሳይ ታሪክ ሸሽቶ ወደ ዮቶር ጋር ሄዶ አይደለም ምስቱን ያገባው። ዮቶር ነው ምስቱን ልጁን የሰጠው። ከዛ ደግሞ የባህር መካፈል ራሱ በጥንታዊ ግብፅ የዌስት ካር ፓፕረስ በመባል የሚታወቅ የጥንት ጽሑፍ ውስጥ ስለ ግብፅ አስማተኞች የተጻፈ ታሪክ ይገኛል። የውሃ መካፈል በታሪክ ውስጥ አንድ የግብፅ ዋና አስማተኛ የንጉሥ አገልጋይ የጠፋበትን የከበረ ጌጥ ለመፈለግ ሲል የሐይቁን ውሃ ለሁለት ከፍሏል። ከዛ ጌጡን ካገኘ በኋላ ውሃውን መለሰ። የተከፈለው ላይክ እንደ ግድግዳ ነው ለሁለት እንትን ያደረገው ማለት ነው። እስካሁን ያየነው እንግዲህ የአዳምና የሔዋን ታሪክ፣ የአብርሃም ታሪክ፣ አብርሃምና ሳራ ታሪክ እንግዲህ ዋና ዋናዎቹ የሚባሉት ማለት ነው። ፕላስ የሙሴ ታሪክ አይተናል። እንግዲህ በተለያየ አፈ ታሪኮች ውስጥ እንደነበር ለዛም እኮ አንድ አይደለም። አንድ አፈ ታሪክ ቢሆን እኮ ይገርማል ማለት አንድ አፈ ታሪክ ቢሆን ምንም አይደለም፣ ላይገናኙ ይችላል። አብዛኛው አንደኛ ተቀራራቢ የሆኑ ቦታዎች ላይ ተቀራራቢ ናቸው። እንግዲህ የመካከለኛ ምስራቅ ናቸው። ተቀራራቢ ቦታዎች ነበሩ። ስለዚህ አፈታሪኮቹ ደግሞ በጣም የተለያየ አፈታሪክ በተለያየ ጊዜ የነበሩ አፈታሪክ ናቸው። ቀጥታ ከዚህኛው ጋር ከመጽሐፍ ቅዱስ አፈታሪክ ጋር ቀጥታ የሚገናኙ ማለት ነው። ምንድነው እዚህ ጋር እንትን ልብ ልትሉ የሚገባው ማለት ነው። ኤቭሪቲንግ ዛትስ ራይት እንትን ከባይብል ላይ የተጻፈው ኢትስ ፊክሽን። ለምሳሌ አሁን የኡጋዴን ድመቶች የሚል ጽፏል ሰማይ ከወርቁ፣ ወይ ደግሞ የክቡር ድንጋይ ጽፏል። የኡጋዴን ድመቶች ጋር አንብባችሁ ከሆነ ኡጋዴን የሚባል ቦታ አለ፣ ሶማሌ አለ፣ ምናምን አሉ ቦታዎች። ግን እነዛ ሰዎች ወደ ድመት ተቀይሯል ወይ? እሱም ማመን አለባችሁ። ይሄን መጽሐፍ ቅዱስ ያመናችሁ የክቡር ድንጋይ ላይ ሐዋሳ የሆነ ቦታ ላይ ምናምን ይጠቅሳል፣ አዲስ አበባ ቦታዎች ይጠቅሳል ምናምን፣ ግን ወደ እንትን ተቀይራሉ፣ ወደ ውሻ ተቀይሯል፣ ወደ ዘንዶ ተቀይሯል። እሱም ማመን አለባችሁ መጽሐፍ ቅዱስ ያመናችሁ። እንደተለመደው የሚቀጥለው ሳምንት በዚሁ ምዕራፍ እንቀጥላለን። ስለ ኢየሱስ ልደት፣ ስለ ሞትና ትንሣኤ፣ ስለ ማርያም፣ ስለ ሥላሴ እንቀጥላለን።
ቤቱን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ፣ ሼር፣ ኮፒ ሊንክ። መልካም ሳምንት።